ከዩቲ ጋር ሳውራ ከመቼ ሆኖ ሰዓቱ የሚሄደው እና ዩቲዬ አንተኛ እንዴ ደስ ይለኛል። በቃ እሺ በቃ መሸኮማ እሺ የእንትን ምን እኮ መሽቷል። ምን እያደረክ ነው አንተ ራስህ? እየቦለክ ነው እንዴ? ሰው ትቦልካለህ እንዴ? አይደለምን? በቃ አንተኛ እንተኛሽ በቃ ልውጣ እኮ ውጪ እወጣለሁ። ምን እያደረክ ነው? ምንድን ነው? ምን አስበህ ነው? እንዴት ምን አስባለሁ? አንቺ አይደለሽ እንዲያሰብሽው? ምንን መውጣቱን ነው? እና ትወጣለህ ወይስ ምንድን ነው? እንዴት ታዲያ እንወጣለን? እንወጣለን። ውጪ ደህና ደሪ። ቻው ቻው። ውጣ። እንዲህ እኮ አብረን አይደል የምንወጣው? አንተ ከኔ ምን አባዋለሁ እንደ እና ብቻዬን ነው የምወጣው? እና ምን አባዱላ ገመዳ ይምጡ? ባለስልጣን እንደዚህ ወይስ ከስልጣን ለወደዋል ብለሽ አይደለም? ምንድን ነው አጃቢ? ምንድን ነው የፈለከው? ብቻ ይሩጣ የምትለው ምን ይምጣ እንዴ? አብረን ታዲያ እንውጣ አይደል የተባባልነው? አሁን እኮ ውጣ። አይ አንቺ ውጪ። ደግሞ ነገ ደግሞ ትንትኛለሽ። አትወጣልኝም እራችሁ ኮንም በመጀመሪያ ውጪ። ነቃልክ ነው የምትይው። ነገ ደግሞ በፍቃዴ አንዴ አልልህም። ውጣ፣ ችግር የለውም። አይት ያለሽ ያውቃል። ፈቅጄ እልሃለሁ። ይኸው ውጣ። የራስሽ ጨሌ ማድረግ ጀመርክ፣ ዶቃ ማድረግ ጀመርክ። በቃ ይሁን ስል አንቺ በጣም ጸዴ ሲሆነሽ ምንድን ነው እሱ? የሀገርሽ ነው አገርሽ ላይ የምታረጊው ነው። እስኪ እያማለልከኝ ነው። በአይፎን 12 ፕሮ ማክስ እያማለልከኝ ነው። ጫማ ላድርግ መሰለኝ። ምን አልሽ? ምን አልሽ? እንዴት ስታማልል ቀበቶ ወይ እንደምትይዘው እንደ ድሮ ራፐሮች ቀበቶዬን እንዲያስኩት ላማልልሽ ነው? ለምንድን ያስኩት ቀበቶ? ምንም እንዱ ከመሬት ተነሳ ቀበቶዬን ያስኩት ሱሪ እዚህ ጋር ዲስኮንፈርት ስለተሰማኝ አያገባኝም። በቃ አያገባኝም፣ ብዙ አያገባኝም። ቀበቶ መያዝ ሌላ ፖለቲካዊ ትርጉም ያለው አይመስለኝም።
ሻንቆ ምንድን ነው? የልብ ቅርጽ ምንድን ነው? ስለ ቀበቶ ሲያወራ ጠብቀ የልብ ቅርጽ የምትሰጠው ሻንቆ። አንተ ጥቁር ራቼ ምንድን ነው? በላውን ምንም እንዳይመስለን አንበሳ ልቀቅ። እስኪ አንቺ አሽኮርመሚው እራችሁን ምን ድሮ አታውቁትም? እንዴ ሲሽኮረመ ብስሚላ ይረማሉ። አንተ ጎረምሳ እየሆንሽ ነው። ዩቲ እንትኔ እዚህ ጋ እንትኔ እንደዚህ ተጭሯል። አየሽው? ጣራው ግን ያዚህ ቤት ጣራ ፊቴ እዚህ ጋ እንትን ወዶ እንትን አለብኝ። ፊቴ ምን አለብህ? ፊቴ ተጫረ እዚህ ጋ። የቱ ጋ? ፊት ጋ? አንተ ቢምቢ ወይኔ ቢምቢ ወይኔ ቢምቢ ልብሴ ነጭ ልብስ ያስጠላል። ነጭ ልብስ ነጭ የሆነ ነገር ከነካው በቃ አስቸጋሪ። አሁን እዚህ ጋር ነጭ ልብስ ነው። አንተ ቢምቢ ሊገለኝ ነው። ምን ሌላ ቀን ያላጸዳሽው ቢምቢ ታዲያ ቤት ማጽዳት ነው በፊት። ዛሬ ታዲያ ካላጸዳሽው ታዲያ ቢምቢ አትምጣብኝ። አትይ ደውሎ አይመጣም። ጽዳት በጣም የማይገናኙ ነገሮች ናቸው። ቢምቢ ደውሎ ነው እንደሚመጣው። ቢምቢ ደውሎ ነው እንደሚመጣው። እንዴ ሻንቆ ምን አባውነ ነው አንተ ደነዝ እንዴ? ምን አይነት ጊፍት ነው የሚሰጠኝ? ምንድን ነው? ኤፍኤም ዛራ ጥበባት እኔ ቤት ነው ያለኸው እና አይ ቲንክ አላወክም መሰለኝ። እዛ ግባ እና ተሳደብ። እንዲህ ይስመኛል እንዴ? አሁን ተሳስቼ ሴት የላከችው መስሎኝ እንዲህ ፊቴን ባዞር ኖሮ ሌባ። አረ ወላሂ ለእናንተ ምንም ቃል የለኝም። ወላሂ ረጅዬ አይናቸውን ጥበሱልኝ። በቃ አንድ ስድብ ወደ ስድብ እየሳድሆነዚህ ጋር በእናትህ ኤፍኤም ዛራ ጥበባት ምናምን ውጣ። እዛ ስድብ አይደለም ይለኝ። ጥበሽልኝ፣ ይሄንንም ጥበሽልኝ። ምንም ነገር አልፈልግም። ቴንኪዩ በጣም እራቼ ላቭ። በቃ ነገ ፍቅር እንሰራለን፣ እንገናኛለን ኢንሻላህ። ነገ ምን ነገ ላይቭ እንጫወታለን። ፍቅርን እሺ፣ ፍቅር እንሰራለን እኮ እንጫወታለን እንደማለት ነው። ላይቭ ላይ ምሳሌው ላይቭ ጌም እንደዚህ ምሳሌ ሆነ ጌም እንደዚህ ነው እንጂ እንደዚህ ያለች ስህተት ነው። እንደዚህ ሁሌ እየተሳሳትሽ አይከብድም? ምን አለ ችግር የለው። ራሱ ማለት ምን ማለት በአንድ ሺህ ሰው ፊት ምን አይነት ቃል ነው የምትናገረው? አላህ ምስክሬን በጣም እያበዛው እኮ ነው። ግን በጣም እያበዛው ነው። ወላሂ ለዚህ በጣም እየባለክ ነው። ምን ብዬ ደግሞ ለምሮ እንዲ የምትለው ምንድን እንደዚህ ያልሽኝ ምንድን ነው? እንትን ሪፕሬዘንት የሚያደርገው ነው ያልኩሽ። ምንድን ነው የምትይኝ ደግሞ? ጣትሽን አትቢ ጅል ነው የምትመስይኝ ብዬሻለሁ። ከኔ ምኔን ነው የምትወጪው? እንዴ ረዙ እኔ ምን አውቄ? እኔም እኮ መውቸው ነበር ይመጣል እና ምን ገርሞኝ ነበር። እኔ ራሴ ከአንተ ምን አልክ? ድጋሚ ጠይቀኝ። እኔ ምኔን ነው የምትወጪው? ታስቃለህ። ቀልድህን ነው የምወደው ከአንተ።
እኔ ቀለኛ እንደሆንኩ ያወቅኩት እኮ እኔ ቀልጄ ሻንቆ አይስቅም እና እሱ ቢስቅ ቀልድ አልነበረም። ይሄ ቀልድ ነው ልሳቅ። በቃ ለካ አንቺና ሻንቆ መካከል ብዙም ልዩነት የለም እንጂ ሌላ ወንዳውን አይደለህም። ትሽኮረመማለህ። እኔ በደንብ ሳይ ትሽኮረመማለህ። ስላላየሽ እግርህ ቀጭን ነው። ኧረ አይደለም ስታወራ ትላለህ። በማንኪያ ነው የምትበላው። በማንኪያ ትበላለህ። በጣም በጣም ደካማ ጎን በማንኪያ ነው የምትበላው ብዙ ነገሮች። በቃ ደካማ ጎኖች ናቸው። ግን በጣም እኔ ከሁሉም በላይ ደግሞ የሚደብረኝ ደካማ ጎን እግር መቅጠም ነው። ምን ነው እግርህን በጣም ደጋግሜ አይቼዋለሁ አልሽ። አይተሽው ታውቂያለሽ እግሬን? እኔ አዛለሁ እግርህ ወፍራም ከሆነ ወላሂ አይተሽው ታውቂያለሽ እግሬን? መገመት ቀላል ነው። ጭንቅላትህን አይቶ ብዙ ሰው ይሄ ጭንቅላቱ ሲተልቅ እግሩ ቀጭን ነው። ብዙ ሰው የአንተ ትልቅ ነው ያማ እንዴ አንተ እንትን እኮ ነው ምንድነው ፎኒክስ ነው ምናምን የሚባለው ቲቪ እኮ ነው የሚመስለው። አንተ ቲቪ እኮ ነው የሚመስለው። ራቸው ወላሂ እንዲህ እኮ ነህ፣ እንደዚህ ነህ። ይሄ ክብ ነገር የለብህም። የኔ ፊታም ክብ ነው። እኔ ክብ ፊት ነኝ። አንተ ግን አራት ማዕዘን ሁሌ ነው የሚገርመኝ። በጣም እንትን ነህ። ሬክታንግል ነው የሚባለው ትሪያንግል አይደለም። አንቺ እኮ ፊትሽ ኳስ ነው ይመስለው እኮ የአንተ ደግሞ ደብተር ይሻላል። ኳስ ከመምሰል ደብተር ይሻላል። አይ ደብተር ጤናማ ጭንቅላት እኮ አይደለም። የሰው ልጅ ክብ ነው፣ በመሰረቱ ክብ ነው የሰው ልጅ ጭንቅላት። አንተ መጽሐፍ ነው የምትመስለው። መጽሐፍ ለምንድን ነው? በጣም ስለማነብ ነው። ምንድን ነው አገጭ ተጠፍጥፎ ነው? እስኪ ና እስኪ ቅረበኝ። ይሄ ተጠፍጥፎ ነው አገጭ አይደል ወይስ ጉንጭ የለህም? እስኪ ና አየሁ። ጉንጭ የለህም ወይ አገጭ ተጠፍጥፏል? በአገጭ ነበር የሚያስተኙህ? ምንድን ነው ችግሩ ፊት ላይ? ቆይ የሆነ ችግርማ አለ ፊት ላይ። መቼም እነዚህ ወሬዎች ችሎ የሚሰማኝ ሰው የለም ብዬ ነው የምሰማሽ። ጆሮ ተልቆ ነው። እሺ በቃ ጉንጭ የለህም፣ ከዛ ተለቀ ጆሮ፣ ከዛ ይሄኛው ተጠፈጠፈ፣ ከዛ መጽሐፍ መሰልክ። አመሰግናለሁ። አረ እውነት እግዚአብሔር ይስጥ። ግራ ነበር የሚገባኝ አንተ ፊት ምንድን ነው የሚመስለው? ጣትሽን አትቢ፣ ጅል ትመስኛለሽ። መጽሐፍ ነው የሚመስለው። ራቺ ዛሬ ነው ለምን ነበር እስካሁን ድረስ ቲቪ የምለው? መጽሐፍ የሚመስለው በጣም ስላነበብኩ። አረ ቆንጆ ነው ይላሉ። እኔ አይደለም አይ ስለምትወዱትና ቆንጆ ማለት ደግሞ ይለያያል። ለዚህ እኔም ወደዋለሁ፣ ችግር የለውም። ግን እሱ መጽሐፍ ነው የሚመስለው፣ ወይ ደግሞ ቲቪ፣ ወይ ደግሞ ጥፍጥፍ እንስራ። ጆሮ እንዴት ስላለሁ ስለዚህ ሰማሁሽ። አንቺ ደግሞ ታወሪያለሽ እንደ አንቺ የሀብታም ድመት የሀብታም ድመት ያኮረፈ የሀብታም ድመት። አንተ ደግሞ የቆየ የተጨማደደ የቆዳ ከቨር ያለው መጽሐፍ ነው የምመስለው። እሺ ይሻላል፣ ድመት ከመምሰል ይሻላል። ታወሪያለሽ እንዴ አንቺ እኮ ዝም ብሎ በሜካፕ አንድ ነገር ነገር በሜካፕ ማለት ነው። ዝም ብሎ እዚህ ጋር እንደዚህ ፀጉር እንደዚህ ፊትሽ ላይ ቢሰሩልሽ ውርር ነው የሚልሽ ሰው ሊትራሊ ውርር ይልሻል። ድመት መስለሽ ድመት። አንተ ደግሞ ገጠር ቢያገኙ ቁጭ ብለህ ውሃ ይቀዱብሃል። እንስራ ነው የምመስለው አንተ። እንዲህ ጆሮ እንዲቆም ገጠር አያውቅም። አልሄድም ገጠር አልሄድም።
እኔም ጸጉር እኮ አላስተክልም ፊቴ ላይ። አይ ሜካፕ ቤት ስትሄጂ ዝም ብለው እንሞክር ብለው አንተም እዛ አምቦ ስትሄድ እንደው ዝም ብለው ውሃ ደፋ ያደርጉባል። ኧረ ልጅ ምን አባት ሆኖ ነው አንተ ሻንቆተው እንዲህ ምን አባ ፈልገ ነው ሲያስጠላ ኢዲዩቲን ሳመት እርግጠኛ ነው ፈቀድክለት? እንዳዞሪ ደግሞ ተሳስተሽ። እኔ ከሁን ልክ ሲልክ ተሳስቻውን እንዲህ ብዙር ኖሮ አንቺ ይቃወማለሁ ያለሽ ከባድ ነው። አትሻንቆ አታርፍም። ስማ ቪዩ ስንት ነው ዛሬ? ቶታል ቪዩ ስንት ነው? ዘና ብላል። ቶታል ቪዩ 100,000 ምንም አትልም። ተቀራርበናል። እጅግን ታምራለች እኮ እውነት። ደግሞ ሜካፕ እያደረግሽ መግባት ጀምርሽ። ፊልተሩ ነው እዚህ ጋር እንደዚህ ቀይ ያደረገው ፊልተሩ ነው። ቀዩማ ያኔ ነው። ቀደም ወጥቼ ነበር፣ ቀጠሮ ነበር። ምን አይነት ቀጠሮ? የስራ ቀጠሮ። የስራ ነው። ሚኮ ገርማምቶን ወንድሜ ቴንኪው፣ እግዚአብሔር ያክብርልኝ። እኔ አዩሽ በአካል ቢያዩክ ይኸውን እዚህ ጋር ይበልጥሻል፣ ይቦንስሻል፣ ይበልጥሻል አግኝተሽ ነው የሚሉት እንስቶች